ሰላም ውድና የተከበራችሁ የሃናን ዩቱብ ተከታዮች፣ ዛሬ ይዤላችሁ የመጣሁት የዶሮ አሰራር ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃናን ዩቱብ ተከታዮች እንዴት ናችሁ? ደህና ናቸው ብያላችሁበት ሰላማችሁ ይብዛ ይበልልኝ እና እንዳልኳችሁ ዛሬ እስቲ የዶሮ አሰራር እናያለን። በነገራችን ላይ ወላሂ ላዚም ቪዲዮ እንትን ብዬ ለመቅረጽ ምንም አይመችም፣ ምክንያቱም ካለውበት ሁኔታ የተነሳ ማለት ነው። እና ግን ደግሞ የዩቱብ በቃ እናንተ ፍቅራችሁ በቃ ስለጨመረብኝ በቃ ዝም ብዬ ለምን ቻልኩትን ነገር ዝም ብዬ ማለት እኔ መሆኔን አሁን ለምሳሌ እነሱ ዩቱብ ሊያዩ ይችላሉ ማለት ነው። ስለዚህ ሙሉ ለሙሉ ቪዲዮ ካልቀረስኩኝ ቤታቸው ካልገባ የትም አያውቁትም። ታምኔሉን ደግሞ ቀይሬ እንትን ላለው ብዬ እየሞከርኩ ነው። እንግዲህ እናንተ እንደኔ ምን አይነት ቪዲዮ እንልቀቅ ብላችሁ በቃ ለተወዛገባችሁ ግራ ለገባችሁ በቃ ሞክሩ፣ መሞከር አይከፋም፣ ሞክሩ እና እሺ ጀምሬዋለሁ። ነገራችን ላይ ከወሬውና ከቪዲዮ በምንም አይመጣጠንም። ምክንያቱም እንትን ወሬውን አሁን ነው ኤዲት ሳረግ ነው ድምፄን የማስገባው። መጀመሪያ ቪዲዮ ብቻ ነበረ ቀረስኩት እና እላችኋለሁ። አሁን በቃ ሽንኩርቴን ምናምን ከታተፍ ያለው በቃ ሽንኩርቴን ለእናንተ ለማሳየት ያህል ነው ማለት ሙሉውን አልሰራውም፣ ምክንያቱም ቪዲዮ ረዝማል ብዬ ስላሰብኩኝ እና ሽንኩርቱን ከተተፍኩኝ አሁን ምን እየከተፍኩ ነው? ነጭ ሽንኩርት ዝም ብዬ ጎረድ እያረኩት ነው። የታባቱ እንዲህ ነው እኔ ሸጋ እንዲህ ነው እንግዲህ እና እላችኋለሁ። አቤት 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 እንትን አከታተፍ ነው እንዴ! አረ ወላሂ ላዚም እስቲ ለዚህ ቪዲዮ እስቲ ሀሳብ አስተያየታቸውን በኮሜንት አስቀምጡልኝ። እና አሁን ደግሞ ወደ ቲማቲሙ ገብቻለሁ። ቲማቲሙን ቀርጠፍ እያረኳት ነው። ከዛ በጣም ከባድ ነው፣ የምሬን ነው። እንደኔ ደግሞ እንዳትሸወዱ እባካችሁ ነው የምላችሁ። ወላሂ ላዚም ልክ እንደዚህ ቪዲዮ ብትሰሩ ይሻላል። ዝም ብላችሁ የሰው ቪዲዮ አትጫኑ፣ በኋላ ላይ ግራ ትጋባላችሁ። የመስራት ፍላጎት ያላችሁ ልጆች እባካችሁ ነው ብላችሁ የሰው ቪዲዮ በጭራሽም አትጠቀሙ። እና በቃ እቺ ፍልፍሌን ቀረጥ ማድረግ ጀመርኩኝ። ያው በእኛ ፍልፍል ነው የሚባለው፣ ቃሪያ ነው የሚባለው። ኢትዮጵያ ምንድን ነው የሚባለው? ይሄ ነገር አለ እንደ ኢትዮጵያ። ጨረስኩት። ለእናንተ ለማሳየት ያህል ነው እንጂ እኮ ሌላ አለ። ይኸው እዚህ ጋር ሌላው አለ፣ በኋላ ነው የጨምረው። ዶሮ ወጥ ልሰራ ነው ማለት ነው። በዛው ሙያዬን ሹፉልኝ፣ ሙያዬን ይሉኝና ሀሳብ አስተያየታችሁን እንዳልካችሁ ኮሜንት ላይ አየር ላይ አንተከተኩት። ወይ ግዶ አቤት ስቃይ! ዘይት አበዛውበት። ዘይቱን ስላስብ መጡብኝ ብዬ ከዛ ዘይቱን ስጨምር ማለት ነው የቤቱን በር ነው ማየው፣ እመጣለሁ አይመጡም እያልኩኝ አንድ ጊዜማ መጥተውብኝ በጣም ደንግጫለሁ። አሁን ደግሞ እንትን ልጨምር ነው። እነሱ አይወዱም፣ ግን እኔ ስለማወድ እንትን ምን ነበር የሚባለው? ምጥምጣ ነው አይደለም፣ በርበሬ እየጨመርኩ ነው። ከዛ ቲማቲሙን እንትን አንድ ላይ ክትት አደረኩት። ከመጡብኝ ጊዜ እኮ ነው፣ ሩጫ በሩጫ ነው። ከመጡ እንዴት አድርጌ ነው የምቀርጸው? አንዳቸው ማድ ቤት ከገቡ ብዬ ነው። አንዳንዴ ገብተው ድርቅ ይላሉ፣ አይወጡም ከገቡ። ከዛ እዚህ ጋር ይዤ ያማስለዋለሁ የታባቱ። ከዛ ይውልኝ። አቤት 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 አቤት! የተጠበሰም አይመስለኝም። አሁን ደግሞ ምንድን ነው ይሄ ቢጫ ነገር? ምን ጨምሬ ይሁን? የምሬን ነው። አገሬ ሲገባ ኢንሻአላህ በቅርብ መግባት ሀሳብ ስላለኝ የኢትዮጵያ ዶሮ ወጥ አሳምሬ ነው መሰራላችሁ። አሳብቼ በቃ ይሄን ሙያ ይዘሽ ነው እንዴ እንደዚህ በቃ ምናምን። ክኖሯን አልጨመርኳትም። አያችሁ እዛ ጋር እዚህ ወረቀት ማጅ ነው የምትባለው። እንግዲህ ያዝ እንግዲህ ማለት ነው ሲጀመር ማለት ነው። ቪዲዮውን እስከ መጨረሻ እዩት። ወላሂ ላዚም ቪዲዮውን አልጨረስኩትም። ሩዝ ሰራ ምናምን ነገር ካለቀለት በኋላ ምናምን ሳያልቅለት አንቺ የሰራሽው ድንቹን መች ነው ጨመርኩት? ብስምላ
ወላሂ ላዚም ምን የሚያስቅ ነገር ነው። ከዛ እንትን አንቺ የሰራሽው ወጥ በጣም ነው የሚጣፍጠው፣ አንቺ የምትሰሪው ምግብ በጣም ይጣፍጣል ብላ ሳልጨርሰው ያገባችው አንድ ቤቱ ልጅ አለች እና መታ ቁጭ አለች። እንዴት አድርጌ ልቅረጽ? ከዛ እስከሚያልቅ ድረስ አልሄድም ብላ መታመድ ቤት ላይ ተቀመጠችብኝ። ይኸው እሷ ስትመጣ እንትን ነው ማለት እዚህ ጋር ቆረጥኩት እንትን አለ። ከዛ ክፈቺ ሀናን ክፈቺ ስትለኝ ደንግጬ ምናምን ተደናናብሬ ነበረ። ከዛ ጠይቃኝ ሄደች። ከዛ ስትመጣ ቶሎ ቶሎ እሰራለሁ ብዬ አቤት ትግል ሳይጠበስ ያንም ጨማምራለሁ። ዋላ እና እንደዛ ነው እላችኋለሁ። ነገር ግን በቃ እንትን ስሩ። እኔ አሁንም ቢሆን ደጋግሜ የምመክራችሁ የሰው ቪዲዮ ከመስራት ቲክቶክ ላይ አምጥታችሁ ከምትፖስቱ ወላሂ በቃ ልንሰራ አይደል እንዴ? ልንሰራ ስለሆነ በራሳችሁ አይዲያ በቃ ዝም ብላችሁ በስልካችሁ የቀረጻችሁትን ምንም ይሁን አፈርም ይሁን አሁን ይሄ ምንም ጽዳት የሚባል እንትን ጥራት የሚባል ነገር የለውም። ለቪዲዮ ለጥራቱ በጣም ይቅርታ እጠይቃለሁ። ነገር ግን ማለት ነው እናንተ ማለት ካሁን በኋላ እኔ ናችሁ ቤተሰቡ